367 ፓውንድ ክብደት ላይ ነበረ የሚገኘው። ዛሬ 161 ፓውንድ ላይ ይገኛለሁ። ይህም የሆነው በኦፕቲማል ሄልዝ እና በሜታቦሊክ ሄልዝ ሪካምፖዚሽን ነው። የዘጠኝ በሽታ የ13 መድኃኒት ተጠቃሚ ነበርኩኝ። እነዛን ሁሉ ዛሬ ኦቨርካም አድርጌ በራሴ ላይ ሰርቼ ከረንትሊ በዓለም ዙሪያ በብዙ ሺህ የሚቆጠሩ ሰዎችን ከመድኃኒት ነፃ የሚሆኑበትን መንገድ ኦፕቲማል ሄልዝ የኔን ኤክስፔሪንስ ሼር እያደረግኩኝ በዛም መንገድ እየሄዱ ከብዙ መድኃኒት እየተገላገሉ ይገኛሉ። ውፍረት መቀነስ የሚፈልጉ ውፍረት እየቀነሱ፣ መወፈር የሚፈልጉ እየወፈሩ። ዋናው ነገር ግን የመወፈርና የመክሳት ጉዳይ ሳይሆን የኢንተርናል ሰላም፣ የኢንተርናል ፒስ፣ የኢንተርናል ጤንነት ማግኘትን ስለሆነ በዚህ ዙሪያ ነው ብንነጋገረው። እዚህ የመጣሁት በብዙ ሰዎች ጥየቃ፣ በብዙ ሰዎች አስተያየት አትሊስት ያለፍኩበትን የህይወት ውጣ ውረድ እና ያገኘሁትን ሰክሰስ ደግሞ ለእናንተ ለመንገር ለማድረስ ሼር ለማድረግ ነው እና በትልቁ ደግሞ እግዚአብሔር ስላደረገልኝ ነገር የእግዚአብሔርን ስራም ደግሞ ለመግለጽ ነው እና በዚህ ዙሪያ መወያየት የምትፈልጉ ሰዎች ፕሊዝ ጆይናስ። ጥያቄ ካላችሁ መታችሁ ጠይቁ፣ እንረዳዳለን። በብዙ ሁኔታ ስልክ እየደወላችሁ ያገኛችሁኝ፣ ያናገራችሁኝ፣ ጊዜያችሁን ሰጥታችሁ በተለያየ ቦታ ተቀጣጥረን መታችሁ ያወራችሁኝ ሁሉ በጣም ነው እጅግ የማመሰግነው። በጣም እጅግ አመሰግናለሁ። እንደዛ ነው እንግዲህ ሞር ደግሞ እየገባችሁ ስትጠይቁኝ መልሱን እመልሳለሁ። እንግዲህ የኔ ጉዳይ የኔ መንገድ ከ360 ፓውንድ ወደ 161 ፓውንድ በአንድ ዓመት ከ6 ወር ከ8 ወር ገደማ ገብቼ የ9 አይነት በሽታ ከልብ በሽታ አስከሪ እስከ ጋውት እስከ አርትራይተስ 3 ሳይለንት ኪለር የተባሉት በሽታዎች ሃይፐርቴንሽን፣ ዳያቤቲስ፣ ኮሌስትሮ እነዚህን ሁሉ ኦቨርካም አድርጌ 13 አይነት መድኃኒት ሪቨርስ አድርጌ አቁሜ ዛሬ በዚህ ሁኔታ ላይ ይገኛለሁ። የተለያዩ ሰዎች በተለያዩ ነገሮች በፓብሊክ ሄልዝ ቦርድ ሰርቲፋይድ ሆኜ ከነዚህ ነገሮች እንደኔ እንደተገላገልኩት እንዲገላገሉ እየረዳሁ ነው። ውፍረት የሚቀንሱ ደግሞ ውፍረት እየቀነሱ ነው። መጨመር የሚፈልጉ እየጨመሩ ነው። ይሄ ኢትስ ናት አባውት ውፍረት መጨመር ወይም መቀነስ ወይም ዲስ ኢዝ ናት ዳይቲንግ ነው። ይሄ አብሶሉትሊ ኦፕቲማል ሄልዝ ሜታቦሊክ ሄልዝ፣ የራስ ማንነት፣ የራስ ጤና መጠበቅ፣ ራስን ማወቅ፣ ከራስ ጋር መገናኘት፣ ራስን መውደድ፣ ለራስ ቅድሚያ መስጠት፣ ከምንም በላይ ራስን አግዝፎ ማየትን የምንጨብጥበት ፕሮግራም ነው። ለራስ ቅድሚያ የሚሰጥበት፣ ራስን የምናከብርበት፣ ራሳችንን የምናነሳበት፣ ራሳችን በፈጣሪ የተሰጠን ኦፕቲማል የሆነ ህይወታችንን የምናደርግበት ነው።